እሷን መስፈርት አሟላለሁ እቺን ልጅ ፈልጋታለሁ ብዬም እገባለሁ። ትንሽናይና ማይሆን ከሆነ ታችሁኝ አያለሁ። እሺ ተረኛ ፍቅርና እንዲህ ይሄ ልጅ እኮ ሳምንት ገብቶ ነበር። ለማን ነው? ለሆነች ልጅ ገብቶ ነበር። እና ቅናት ወየ አንተ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? በቃ ለአንተ ብትሆን ሚስት ጠፋች ማለት ነው። ሁሉ ሰላማ አለን። እሺ ቪዲዮ አብራና እስኪ እኔው መልክ ነው አብዬ። በዚህ አጋጣሚ ሰላም ልልሽ ብቻ ነው የገባው። ቴንክ ወርዳለሁ። ይወልካም ችግር የለም ብራዘር። እንትን ፕራይስ እዚህ ፕሮግራም ላይ መግባት የሚችሉት ትዳር ፈላጊዎች ብቻ ነው። አይ አም ሲሪየስ ኦኬ ጋይስ። እኔ ደግሞ በሶሻል ሚዲያ ትዳር አናምንም ለምትሉ በተግባር አሳያችኋለሁ። አንደኛ ማሳያ እኔ ነኝ። እኔና ባለቤቴ የተዋወቅ ነው በፌስቡክ ነው። በጣም ብዙ በቲክቶክ፣ በፌስቡክ፣ በኢንስታግራም በተለያየ ሶሻል ሚዲያ ተዋውቀው ተጋብተው ልጆች ወልደው እየኖሩ ያሉ ሰዎች አሉ። እህል ውሃቸው የት እንዳለ አታውቁም። እኔ ባሌን በፌስቡክ አውቄው ተጋብተን ለልጆች ወልደን ማሻላ 14 ዓመት አብረን እየኖር ነው። የሶሻል ሚዲያ ትዳር አትበሉ፣ ሞክሩ። ደግሞ ታያላችሁ። እየተጋቡ እየወለዱ እየመጡ ሀቢባ ቤት ነው የተዋወቅ ነው ሲሉ ታያላችሁ። ማሂ ቪዲዮ አብሪ። ሲንጂታን እንዴት ነሽ? እንኳን ደህና መጣሽ እህቴ። ሚዩት ነሽ ማሬ? ይህ ነሽልኝ አለሁልሽ ማሬ። ሰላም ነው? አነሳሁት። አዎ ሰላም ነሽ ውዴ? አለሁልሽ። ይሄንን እድል በማግኘቴ በጣም ደስ ብሎኛል። አንቺ ቤት በመግባቴ ብዙውን ጊዜ ሞክሬ ነበር። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ አድናቂሽ ነኝ። ምን ጊዜም ተከታይሽ ነበርኩ። በጣም አመሰግናለሁ የኔ ውድ እህት፣ ክበሪልኝ የኔ ውድ። እሺ አሁን ለራስሽ ነው የገባሽው ወይንስ የማንን መስፈርት? ለዲጄ ጃምን የገባሽው ወይስ የዲጄ ማንን መስፈርት ሰምቼ ነው የገባሁት? እሺ መስፈርቱ ምንድን ነው እስቲ ንገሪኝ። እድቋይ እሺ ተማረች ምስል እድሜሽ ከ25 እስከ 30 ነው? እድሜ እንኳን 25 አልገባውም። ኦኬ ገና ልጅ ነሽ። አሪፍ ነው። ልጅ በሆነች ቁጥር አሪፍ ነው። ወንዶች ልጅ እግር ነው የሚፈልጉት። እሺ ጀርመን ሀገር ለመኖር ፈቃደኛ ነሽ? ያ ኢንሻአላህ ወደፊትም ወደዛ ለመሄድ ሀሳብ ስላለኝ ተሳካ። እሺ ሙስሊም ነሽ? ያው ሂጃብሽ ያስታውቃል። ኢማን አለሽ? አልሐምዱሊላህ። እሺ አለኝ ብዬ አምናለሁ። የተማርሽ ነሽ? ያው 12 ጨርሼ ናቹራል ተማሪ ነበርኩ። ውጤት ስለቀረ ስደት መርጬ ስደት ወጣሁ። ኦኬ የት ሀገር ነሽ? ሊቢያ ነኝ ያለሁት አሁን። ወደ ጀርመን ለመሻገር ምን ልታደርጊ ነው የሄድሽው ሊቢያ? ሲጀመር በፊት ኧረ ተይ አቡዬ፣ ያው የእድል ነገር ሆኖ ነው ሊቢያ አልመረጥኩም። ኦኬ እኮ ሊቢያ የሄድሽው ማለት በመዳም ቤት በሰው ቤት ነው ወይንስ ሊቢያ ወደ አውሮፓ ለመሻገር ነው የሄድሽው? ኖ እኔ መጀመሪያ የነበርኩት ወደ ካይሮ ነበረ። ሱዳን ላይ በማይሆን ነገር ሆነን ወደ ሊቢያ መጣን፣ ተገደን ማለት ነው በፍላጎት ሳይሆን። እሺ ምንም ችግር የለውም። እሺ ዲጄ ጃም የተማረች ናት እስከ 12ኛ ክፍል ተምራ። ምን እያጠናሽ ነበር? ውጤት ያልመጣው ምን ላይ ነው? ምን አልሽ? ኔትወርኳ የሊቢያ ኔትወርክ ማሬ። ከ12 በኋላ ምንድን ነው የተማርኩት ነው ያልሽኝ ውዴ? ላላ አልተማርኩም። 12 ላይ ነው ውጤቴ ቀርቶ የቀረሁት። ከዛ ከሀገር የወጣሁት በቃ። ዲጄ ጃም አሁን መስፈርትን ማስተካከል አለበት። የተማረች ስትል ምን እስከ ስንት ምን ያጠናች? የሆነ ነገር በል። የተማረች ማለት እስከ 12 ይሆናል ነው። የተማረች ማለት ተምራ የሆነ ሙያ ይዛ በዛ ነገር እያገለገለች ያለች። ያ ምንድን ነው የሚያሳየኝ መሰለሽ አቡዬ? የራሷን ላይፍ እየኖረች ያለች ሰው ነች። ብሬን ፈልጋ ወይም ውጭ ሀገር ፈልጋ ሳይሆን እኔ ተምሬ እንዲህ እየሰራው ነው፣ እንዲህ ነው የምኖረው፣ እንዲህ ነኝ ካለች ኦኬ እች ልጅ የሆነ ነገር ጥራ አግኝታለች። ትዳሯንም እንዳልኩሽ ቤቷን የምታይ ከሆነ ትዳር የምትፈልግ ቤቷን የምታይ ከሆነች
ትክክለኛ ትዳር እንደዛ ነው። በቃ እሷ በራሷ የሆነ ነገር ጥራ የሆነ ቦታ 25 ዓመት ልጅ ከሆነች ግን አንተ ባትመጣ በህይወቷ እኔ እንደተረዳው አንተ በህይወቷ ባትመጣም እሷ ራሷን እያስተዳደረች ነው። ካንተ ገንዘብ አትፈልግም። በቃ እንደዛ እየሆነች ያለችን ሴት ትፈልጊያለሽ። ገባሽ? ኤግዛክትሊ ትክክል። አንተ በጣም ብልጥ ነህ ግን እውነት። ለዛ ነው ቆሜ የቀረሁት። አውዬ ላይ ብልጥ ነህ። ቢስሚላ ቆሜ የቀረሁት ለዛ ነው። ስራላት ደግሞ ራሷን የቻለች ናት። በቃ እኔ ጋር ፍቅር ፈልጋ ነው። ፍቅር ሰጣታለሁ፣ ፍቅር ትሰጠኛለች። ጥቅም ፈልጋ አይደለም እኔ ጋር የምትመጣው። ለምን ኦልሬዲ ራሷን የቻለች ናት። በራሷ ራሷን እያስተዳደረች ነው። አስተዳዳሪ ሳይሆን የምትፈልገው አፍቃሪ ነው። አፍቃሪ ነው ናዋይ ነው። ብልጥ ነው፣ ብልጥ ነው በጣም። እሺ ማሪ አስተማሪ ያግባ። አስተማሪ ደግሞ ትንሽ ነው። አይ ችግር የለበትም። አስተማሪም ብትሆን ነርስም ብትሆን ምንም ትሁን ብቻ ትምህርቷን ጨርሳ በተማረችበት ሙያ እያገለገለች ያለች ነው ለማለት ይፈልገው። አረ ሀቡዬ በዚህ በኩል ችግር የለውም። ያኒ እሱም እንደፈለገው ገብቶሻል። ግን ፊውቸሪም ይሄ አልነበረም። ኢፈላ ሴቱ ቢያያሜት ዶክተር ብዬ ነው የወጣሁት። ፐርፌክት ተማሪም ነበርኩ። ግን እንደ እድል ሆኖ ብርሃኑ ነጋ እኔ ከሀገር ሲወጣ የእኔ ውጤት ራሱ ያላገኘ ዩኒቨርሲቲ ገብቶ ለመማር ራሱ እድል ነበረው። ገብቶሻል። እኔ ግን በዛን ሰዓት እንደ እድል ሆኖ ሱዳን ገብቻለሁ። የሰው እጅ ስለሆንኩ ምንም ማድረግ አልችልም። ወደኋላ ተመልሼ ያው ግን አሁን ያልፋል ሁሉም ነገር። አንቺ አሁን ወደ አውሮፓ ብትሄጂ ትማሪያለሽ? ትምህርትሽን ትቀጥያለሽ? እኔ ኤግዛክትሊ እንዲህ ለምን አልቀጥልም? ሀብዬ መስፈርትሽን ንገሪኝና ወላሂ እኔ ለአንቺ አግብተው አውሮፓ የሚወስድሽ ሰው ፈልግልሻለሁ። እዛ ሄደሽ ትማሪያለሽ። ግን አንቺ ታማኝ ትሆኝለታለሽ፣ ትወጂዋለሽ፣ ታፈቅሪዋለሽ፣ ታማኝ ሚስት ትሆኝለታለሽ። ይህን ቃል ትገቢልኛለሽ አንቺ አቡዬ። በዚህ አሁን እንዲህ ብዬ ቃል መግባትም ይከብዳል። ለምን እኔ አሁን ስደት ላይ ብዙ ነገር ያየሁት ብዙ ነገር ያሳለፍኩት ልጅ ነኝ። ከወሰደሽ በኋላ ህይወትሽን አስተካክለሽ ላጥብቲስ ማን ሊያዝ ነው? ማንም ሰው አሁን እኔ መሄድ ፈልጎ ኤግዛክትሊ ወደ አይሮፓ ስለሆነ ያ ሰው አይሮፓ ካለ አይሮፓ ነው ለመሄድ ብላ ነው ጀስት እሱ እንዳለው ማለት ነው። ሌላ ነገር በፍቅር አይልም። እሱም ስለሆነ የኔ የተባለ ምንጊዜም ቢሆን አይጠፋም። ጎበዝ። ስለዚህ ቆይ ማለት ቃል አልገባለትም። የሚወስደኝ ሰው አግብቶ የሚወስደኝ ይውሰደኝ፣ ግን ስለ ነገ እኔ ቃል አልገባለትም ነው። ቃል ሳትገቢለት ምን ተማምነው ይወስድሽ? ኖ እንደዛ አላልኩም። እንደዛ ማለት ሳይሆን በውስጥ አውርተን ያለው ሁሉንም ነገር እሱም አምኖ እኔም አምኜ ያለው መስፈርት አውርተን በዛ ምክንያት ነው ቃል የምገባው እንጂ እዚሁ ለማግኘት ብዬ ቃል የምገባው ነገር የለኝም። ወላሂ ይከብዳል። ይሄ ራሱ ታማኝነትሽን ያሳያል። ጎበዝ አንበሳ። መስፈርትሽን ንገሪ እና እሱ ስለሆነ አረ ችግር የለውም ሀብዬ ከስሮኝ ያይሻለሁ። ልጽፍልሽ እኮ ነው መስፈርትሽን። እና በምንድን ነው ታዲያ የምታገኘው? ኦኬ ሙስሊም። ኦኬ እሺ። እድሜ ከ24 እስከ 30 ድረስ። 24 ዓመት ወጠጤ ምን ልታረጊው ነው ማሪ? ወንድ ልጅ በ24 ዓመቱ ወጠጤ ነው አያስብም። ትንሽ እድሜያቸውን ትንሽ ከፍ አድርጉት። ወንድ ልጅ የሚበስለው እንደ ሴት ቶሎ አይበስልም። ወንድ ልጅ በጣም ማገዶ ይፈጃል። የ24 ዓመት ወንድ ልጅ ማለት ገና አልጠገበም። ትዳር ላይ ገባ ማለት አቃጥሎ ነው የሚደፋሽ። ስለዚህ ትዳር ስትፈልጉ ወንዱን እድሜውን ትንሽ ከፍ አድርጉት። አሁን አንቺ 25 አልገባሽማ 30 አድርጊው ልጅ ስለሆንሽ። አሁን እኔ በአንቺ እድሜ ቢሆን 40 ነው ማግባት የምፈልገው። በቃ በሰል ያለ ሰከን ያለ ረጋ ያለ ህይወት የሚፈልግ ትዳር የሚፈልግ ማግባት መውለድ የሚፈልግ ቤቴ የሚል ቤቴ ልጆቼ የሚል ወጠጤ ገና ሩጦ ዘሎ ያልጠገበ ወጠጤ የ24 ዓመት ወጠጤ አግብተሹ ምን ልታረጊው ነው? ልታሳድጊ ውስጥ ይመስል አንቺ እንደዛ ከሆነ እሺ ከ25 እሺ እስከ 35 30 አድርጌልሽ። እሺ እኔ ምን አገባኝ? እሺ ከ25 እስከ 35 እሺ ከ25 እስከ 35 1 ዓመት ጨመረች። 24 ወጣጤ ነው እላታለሁ። 25 አደረገችው። እሺ
እንዴ ወንድ ልጅ ይኸውልሽ እድሜው በጨመረ ቁጥር ነው ተፈላጊነቱ እየጨመረ የሚመጣው እንጂ ወጣቴ ገና ያልበሰለ እንኳን ቤት ሊያስተዳድር ራሱን አያስተዳድርም እድሜው ትንሽ ከሆነ። እሺ ከ25 ከ35 ብዬ ይልሻለሁ። እሺ ሙስሊም የሆነ የት ሀገር የሚኖር? አሜሪካን፣ ካናዳን፣ አውስትራሊያን። ኦኬ አሜሪካ ወይም ካናዳ፣ አውስትራሊያን። ማ አውሮፓ የምትፈልግ ይመስሉኝ ነበረ። ሊቢያ ስላለሽ አውሮፓ ይቀልሻል ቶሎ ለመሻገር ወደሱ ለመሄድ ብዬ ነበር። አውሮፓ ግን አሜሪካ፣ ካናዳ፣ አውስትራሊያ ጽፌ ያለሁኝ። እሺ ሌላ ከለሩ፣ ቁመቱ 1 ሜትር ከ70 ቢሆን ከኔ ቢረዝ። እሺ ቁመቱ 1 ሜትር ከ70። እሺ ከለሩ ፀይም፣ ቀይ፣ ጥቁር ችግር የለውም እሱ። እሺ አግብቶ የፈታ ልጆች ያሉት ቢሆን ችግር አለ? እሺ አግብቶ የፈታ ልጆች ያሉት ችግር የለብሽም? ያ ኤግዛክት ችግር የለውም። አግብቶ ከፈታም ልጆች ካለውም ችግር የለውም። ለምን ልጅ ጸጋ ነው፣ አይታወቅም። እሺ አግብቶ የፈታም ቢሆን ልጅም ቢኖረው ችግር የለብኝም። እሺ በጣም ጥሩ። የሲንጂታ መስፈርት ቆጨለመ። የሲንጂታ መስፈርት ሙስሊም የሆነ እድሜው ከ25 ከ30 የሆነ አሜሪካ፣ ካናዳ ወይም አውስትራሊያ የሚኖር ቁመቱ 1 ሜትር ከ70 ጀምሮ ቢሆን ይመረጣል። አግብቶ የፈታ ቢሆን ልጆች ቢኖሩት ምንም ችግር የለብኝም። ግን ስራ ያለው የሌለው አላልሽም። ስራ ባይኖረው ሳሁን አሜሪካ እየኖረ ስራ ባይኖረው ስራ ባይኖረውስ እሱ ምን ሊያበላሽ ነው? ከመንግስት የሚቀበለውን ልትካፈሉ ነው? እንደዛም ሳይሆን የግድ ስራ ሊኖረው ይገባል ለማለትም ይከብዳል። ግን የግድ ስራ ቢኖረውም ደስ ይላል። ስራ ቢኖረው ደስ ይልሻል? ባይኖረውም ትቀበይዋለሽ? ባይኖረው አልቀበለውም። እንዴ ያው አለኝ የምለው እኔንም ማስተዳደር የምችለው ነገር አለው። ኦኬ ስራ ያለው እኮ ስራ ያለው በሉ። ይኸውልሽ አንዳንዴ አሁን ለምሳሌ በቀደም አንድ ልጅ ያገባችው ስራ ሳይኖረው ግን እሷ ሀብታም ስለሆነች የሆነን ሰው መርዳት ማገዝ ስለምትፈልግ እሱ ደግሞ ፋርማሲስት ተምሮ ወደ ከኢትዮጵያ የተሻለ ሀገር መሄድ ስለሚፈልግ ኢትዮጵያ ውስጥ ስራ ማግኘት ስላልቻለ በተማረበት መጥቶ እኔ ቤት ፋርማሲስት ነኝ ግን ኢትዮጵያ ውስጥ ስራ ማግኘት አልቻልኩም፣ እስራኤል ምናምን የሀገር ሊስቶች ጽፎ አምጥቶ አንብቦ አንዲት ሀብታም ጸደቀችበት። ገባሽ? ስራ ሳይኖረው አገባችው። ለምን? ጥሩ ሰው ከሆነ ታማኝ ከሆነ ምን ችግር አለው? እኔ የተሻለ ሀገር ያለውበት ሀገር አምጥቼው ይሄን ሰው እረድቼው መጥቶ ህይወቱን ቢቀይር ብላ ወሰደችው አንዷ። ገባሽ? ስለዚህ አንዳንዴ ሀብታሞች ልትኖሩ ስለምትችሉ ስራ ባይኖረውም ምን ያግዘዋለሁ፣ ችግር የለውም፣ የተሻለ ደረጃ እንዲደርስ ተጋግዘን ምናምን ታማኝ ከሆነ ጥሩ ሰው ከሆነ ምናምን ልትሉ ስለሚችሉ ለዛ ነው ስራ ብዬ የምጠይቃችሁ መስፈርት ውስጥ መካተት ስላለበት።